ሰላቱ ሰላም አስጠንቅቀዋል። እንኳን በሰላም እየኖረ ያለን ህዝብ ቀርቶ ጦርነት ላይ እንኳን ሃይማኖት ቦታዎችን እንዳትነኩ ብለዋል። እኛ ነብዩ አለይሂ ሰላቱ ሰላም ትልልቅ ሰዎችን፣ እናቶችን፣ ህፃናቶችን፣ አሮጊቶችን እንዳትነኩ ተብለዋል። ተወልደው ባደጉበት ሀገር ንብረት ባፈሩበት ሀገር ተፈናቀሉ፣ ተገደሉ፣ ተሰቃዩ። ወላሂ ለአዚም ይሄንን እንደ ሰው ካላመመንኛ ይሄንን እኔ ወንድሞቼ ናቸው ብለን ካል ምንድነው እኛ ሊሰማን የሚችለው? የኛ ወንድሞች አይደሉም? አዛኑኛ የምንለው አዛን አይደለም? የሚሰግዱት ሶላት እኛ የምንሰግደው አይደለም? አማም አላህ አንቀርብም እኛ? ማነው ስለነዚህ ወንድሞቻችን የሚናገር? ማነው ጥያቄ የሚያቀርብ? ለፖለቲካ ፍጆታ ሙስሊም ሁሌ መቀጣት አለበት? ለማንም ፖለቲካ ፍጆታ ሁሌ ወንድሞቻችን መቀጠፍ አለባቸው? መስጊድ ሁሌ መደፈር አለበት? ለአንድ ፖለቲካ ፍጆታ የአንድ ነፍስ ህይወት ማለት ቀላል ነገር ነው? እንዴት ሆኖ ነው ይሄን ሁላ ጊዜ የኖረው? ይሄ አባት ፊታቸው ኢማናቸው ያስታውቃል። ፎጣቸውን ለብሰው አላህን ከማምለክ ውጭ ሌላ ነገር የላቸውም። ወንድሞቻችን የተገደሉ ፎቶአቸውን ያቸው መሻኺሁ ዓሊሙ ኢማሙ የኢማሙ መስጊድን እዩት እስቲ። እንደው እንዲሁ አይታችሁ እንኳን ሰው እኮ ያስታውቃል፣ ፊቱ ይናገራል። አላህን ሱብሓነሁ ወተዓላ እንፍራ። አላህን ሱብሓነሁ ወተዓላ እንፍራ። አንድ አገር ላይ አንዲት ንጹህ ነፍስ እየተቀጠፈች ለፖለቲካ ፍጆታ ወንድሞቻችንን እየተገደሉ እየተጨፈጨፉ በመሳሪያ መስጊድ ውስጥ ለምንድን ነው ዝም የሚባለው? ይሄንንስ ማን ነው መፍትሄ የሚያመጣልን? ይሄንንስ በቃ የሚለው ማን ነው? እስከ መቼስ ነው ይሄ የሚቀጥለው? ሁሌ የሆነ ነገር ሲመጣ መስጊድ ውስጥ ወንድሞቻችን ላይ ቅጣት ይወርዳል። ለምንድን? ከአሁን በፊት አሁን ሳምንት አልሆነውም፣ 15 ቀን አልሆነውም፣ ግዕዝ ካልተማሩ ተባለ። ኦኬ እንግዲህ ራሳቸው መልሱን ይሰጣሉ። ወንድሞቻችን መናገር ይችላሉ። ኦኬ ከሃይማኖትም ጋር አይገናኝም ካሉ ኦኬ ብለን ተው ነው እሱን ራሱ የማይተው ሆኖ ሳለ፣ ምክንያቱም ግዕዝ ከሃይማኖት ጋር ይገናኛል። እሺ አይደለም ብለዋል፣ እሺ ብለን ዝም አለን። አሁን ደግሞ ባሉበት መስጊዳቸው ውስጥ ገብተው አላያቸው ላይ ጥይት አርከፍክፉባቸው ወጡ። እኔ እዛ ነኝ፣ እኔ እዛ ውስጥ ብሆን ብላችሁ አስቡ። ያን ህመሙን ታውቃላችሁ? መስጊድ የምትመላለሱ የመስጊድ ኢማሞች፣ አሰጋጆች፣ አዛባዮች ያንን ታውቁታላችሁ። እራሳችሁ እዛ ውስጥ ገብታችሁ እላያችሁ ላይ ሳታስቡ ሲር ከፈከፍ ብላችሁ አስቡ። ከፍ ብላችሁ አስቡ። ይሄ አባቴ ነው፣ ይሄ እህት አለችው፣ ቤተሰብ አለው፣ የሚያስተዳድረው ልጆች አሏቸው። እኔ ወንድም አለኝ፣ አባት አለኝ። እስከ መቼ? እሺ ይሄስ እስከ መቼ ነው የሚቀጥለው? እሺ ለወንድሞቻችንስ ማን ነው ቆሞ በቃ የሚደርስባቸው ግፍ በቃ ብሎ የሚናገር ማን ነው? የትኛውም ኃላፊነት ላይ የተቀመጣችሁ እስቲ ማን ነው ለነዚህ ለወንድሞቻችን በየጊዜው ችግር በተፈጠረ ቁጥር እላያቸው ላይ እሳት እየዘነበ ነው በቃቸው ብላችሁ የምትናገሩ ማናችሁ? ኃላፊነት ላይ የተቀመጣችሁ እስከ መቼ ነው ወንድሞቻችን የእሳት ውርጅብኝ እነሱ ላይ እየወረደ የሚኖረው? ሰላም በሆነ አገር ላይ በዛኛውም በኩል እነሱ ይጨፈጨፋሉ፣ በዚህኛውም በኩል እነሱ ይጨፈጨፋሉ፣ በዚህኛውም በኩል ከመስጊድ ውስጥ እነሱ ይገደላሉ፣ ይታፈናሉ፣ ገንዘብ ይጠየቃል። እስከ መቼ? ማን ነው ስለዚህ እስቲ ወጥቶ እስቲ ወንድሞቻችን ግፍ እየደረሰባቸው ነው በቃ ብሎ የሚናገር? ፓርላማም ላይ ይሁን ኃላፊነት ላይ የተቀመጣቸው የመንግስት ኃላፊነትም ላይ ይሁን የመጅልስም ይሁን የኛ ወንድሞች ናቸው እያለቁ ያሉት። ማነው እስቲ ለነሱ ወጥቶ አቤቱታ የሚያቀርብ የሚጠይቅ? ሁሌ አንድ ነፍስ ቀልድ ነው። የአንድ አባት ህይወት ቀልድ ነው። የአንድ ወጣት ህይወት ቀልድ ነው። አላህ ሱብሓነሁ ወተዓላ ቤት ውስጥ ተሰብስበው አላህን እያመለኩን የተጨፈጨፉት ይኸው እያያችሁ ነው። ህዝቡ ወጥቶ አማራ ክልል ላይ እያለ ነው። ሰላማዊ ሰልፍ ወጣ። ምን ይበሉ? ከዚህ በላይ ድረሱልን እያሉ ነው ያሉት። ማን ነው ለነሱ የሚናገር? ማን ነው ለነሱ የሚናገር? በእምነት ጥቃት ለምን አይቆምም? የእምነት ረብሻ ከተነሳ ታውቃላችሁ፣ እኔ ሙስሊም
ተደፈረ መስጊዱ ተደፈረ ብዬ ሌላው ይደፈር አለልም። ወላሂ አላሁ ረቡል ዒዛ አላዘዘም። ማን በጥባጭ እንደሆነ አላህ ስለሆነ የሚያውቀው ሱብሓነሁ ወተዓላ አድል ሁኑ ብሏል። ስለምናውቀው ነገር ነው የምንናገረው። ስለሞቱት ወንድሞቻችን ነው የምንናገረው። ስለተደፈረ መስጊድ ነው የምንናገረው። ማን ያደረገው አላሁ አዕለም ነው የምለው። እኔ እከሌ ብዬ አልጠቁም፣ ምክንያቱም እዛ ጋር የለሁም አላውቀውም። ግን እስከ መቼ ለምን አይበቃም ይሄ ብለን ለምን አንነገርም? ኃላፊነት ላይ የተቀመጣችሁ የትኛውም ዘር ላይ ሆኑ፣ የትኛውም ዘር ላይ ሆኑ ወንድሞቻችን በቃ ሰላም የሆኑ ተወልደው ባደጉበት ሀገር እንደዚህ መስቀልቀል እያሉ ከንብረታቸው አልሆኑ፣ ከራሳቸው ከህይወታቸው አልሆኑ፣ ከላይፍ አልሆኑ፣ ከሰውታቸው ሆነው እየኖሩ ነው ያሉት። ተወልደው ባደጉበት ሀገር፣ ንብረት ባፈሩበት ሀገር ለፖለቲካ ፍጆታ እነሱ ይጨፈጨፋሉ። እስከ መቼ ነው ይሄ ዝም ተብሎ የሚቆየው? ማን ነው ስለነዚህ ወጥቶ ሃይበሉ ይሄን አስተካክሉልን ብሎ የሚናገር ማን ነው? ማን ነው? ለምንድን ነው ጎጠኛ የምንሆነው? ኃላፊነት ላይ የተቀመጠ ስለ አንድ ክልል ብቻ ነው የሚመለከተው። አመራር ላይ የተቀመጠ ስለ አንድ አካባቢ ብቻ ነው የሚመለከተው። ሌላ አካባቢ ላይ የሚቀጠፈው የሚገደለው የሚዘረፈው ወንድም አይደለም? እሱ ዜጋ አይደለም? የዛ ሀገር ተወላጅ አይደለም?